4 ኪሎ የተተከለ የሀዘን ድንኳን አልቃሾች ተቀያየሩ። ዛሬ ጧት ትዊተር ላይ ኖቲስ ሳገኝ ሳነበው ነው ገረመኝና ሳቅኩ። በጣም ነው የሳቅኩት። ምክንያቱም ያስቃል። ይሄ በ83 ዓመተ ምህረት በኢትዮጵያና በ91 በእኛ 4 ኪሎ የተተከለ የሀዘን ድንኳን አልቃሾች ተቀያየሩ፣ መጡ፣ አላዘኑ፣ ሄዱ፣ መጡ፣ አላዘኑ፣ ሄዱ፣ መጡ። መጨረሻ ላይ አልሆነም። አሁን ደግሞ ባለልዩ ማዕረግ ጀነራሎች አመጡና ያልተባለውን ያልሆነውን የሌለውን ምንም አይነት ህጋዊ መሰረት የሌለውን ታሪክን ያላጣቀሰ ጫት ነው የሚቅሙት፣ ሌላ ነገር ነው የሚወስዱት። ኢትዮጵያ ውስጥ የሚበላው የሚጠጣው ነገር እኔ ግራ ይገባኛል። እየወጡ ያልዘባረቁት ነገር የለምና ኤርትራ እውቅና ሰጠናት እና እውቅናውን እናነሳለን የሚል ወሬ ተሰማ። አንድ ሰው ይጠፋል እንደ 120 ሚሊዮን ነው የሚሉት እነዚህ ሰዎች። እንደው አንድ ጤነኛ እንኳን ይሄ 40 ዩኒቨርሲቲ አለን ይላሉ። 40 ዩኒቨርሲቲ እንዴት 4 ሰው ማምረት አይችልም? እንዴት 4 ጥሩ ሰዎች ማሰብ የሚችሉ ህግን፣ እውቀትን፣ ታሪክን አቀናጅተው አዋህደው ሀቅንና እውነተኛን ተጨባጭ ነገርና ማስረጃን አጣቅሰው የሚያቀርብ እንዴት አንድ የተማረ 40 ዩኒቨርሲቲ አላት የምትባል ሀገር 3000 ዘመን አላት የምትባል ሀገር በነፃነት የኖረች ቀኝ ግዛት ተገዝታ ማታቅ ሀገር የአፍሪካ ተምሳሌት ነች የምትባል ሀገር እንዴት አንድ ሰው እውቀት ያለው ይጠፋል በሚል ስስቅ አረፈድኩኝና ኢትዮጵያ ለመሆኑ ማናት? የትኛዋ ነች ኢትዮጵያ? እኮ አሁን እኛ አንዳንዴ የኢትዮጵያን ህዝብ ክብር ከመጠበቅ አንጻር ኢትዮጵያ ጨዋ ህዝብ ነው፣ መሪ ነው እንጂ ያጣው የኢትዮጵያ ህዝብ እንደዚህ ስርዓት ያጣ አይደለም። ነገር ግን ኮንፊውዝድ ሆነ። የኢትዮጵያ ህዝብም ግራ ገባው። በአንድ በኩል የመጡ መሪዎች በሙሉ አንድ ቀን የሚናገሩት ሌላ ነው፣ ሲበሉና ሲጠግቡ ወይ ሲመረቁኑ ጫት ሲቅሙ የሚናገሩት ሌላ ነው። እውነታውን ተጨባጩን ደግሞ ከዩኒቨርሲቲ ግራጁዌት የሚያደርገውም ይሁን ትምህርት ቤት በታሪክ የሚማረውም በጂኦግራፊ የሚማረውም እውነተኛ ስላልሆነ እቺ በነጮች ተጽፎ ታሪክ የተሰጣት ሀገር፣ እቺ ነጮች ባጀት መድበውላት ደሞዟን የሚከፍሏት ሀገር፣ እቺ ስንዴ የሚሸፈርላት ሀገር መሆኗ እንኳን የማይታወቅ በ1945 ዓመተ ምህረት እንኳን ኢትዮጵያውያን አይደለም እኮ ኢትዮጵያ ብለው ስሟን እንኳን ያወጡላት ነጮች ኢትዮጵያ ነች ብለው ያወጡላት ሀገር እኔ ለከሌ እውቅና ሰጠሁ፣ እኔ ለከሌ እውቅና አልሰጥም። በ1983 ዓመተ ምህረት እኮ ዳዊት እኔ አዲስ አበባ ከነበርኩት ነው፣ ኦፊሴ ሜክሲኮ ነው እና በ1983 ዓመተ ምህረት ሻዕቢያ አዲስ አበባን ሲቆጣጠር መንግስት የሚባል ኢትዮጵያ ውስጥ አልነበረም። ኢትዮጵያ መንግስት አልነበራትም። መንግስት የሚባል አልነበረም። እንግዲህ እነዚህ ሰዎች ናቸው ተነስተው መጥተው እኛን ነፃነት የሰጠን። እንዴት ነው ነፃነት የምትሰጠው? ወገብህን ሰብሮ አከርካሪህን ሰብሮ ማንነትህን ድራሽን አጥፍቶ ሳይበቀልህ ያውን በሰላም በባዶ እግር የሸኘህን ህዝብ አሸንፎ ሁለተኛ ወደዚህ አካባቢ እንዳትንቀሳቀስ ብሎ የሸኘህን ህዝብ አሁን መጥተህ ምንድን ነው ታሪክ መከለስ እንዳይባል የተኛውን ታሪክ መጻፍ ከሆነ ምን ተብሎ ነው የሚጻፈው? ምርኮኛ የነበረው ጀነራልም በባዶ እግሩ የሸሸውም ጀነራልም በየቀሚስ ለብሶ ይሸሽ የነበረው ጀነራል እየተነሳ ኤርትራ እኛ ሳንፈቅድ እውቅና ሳይኖር ጊዜያዊ መንግስት ነው እንዴ? እና በጣም አሳሰበኝ ዳዊት። ወደ ዝርዝሩ እንገባለን። ግን ማነች ኢትዮጵያ? ኢትዮጵያ የምትባል ሀገርስ አለች ወይ? ይቺ ሀገርስ ለራሷ እውቅና የተሰጣት እኮ በራሷ በዜጎቿ ሳይሆን በውጭ ሀገር በነጮች ተከፍሏቸው የተሰጣት ሀገር እውቅና ከልካይና ሰጪ ልትሆን የምትችልበት የሚያሳዝን ነው። ግን ምንድን ነው ህዝቡን ውስጥ ያለው የኢትዮጵያ ችግር አሁን ገንፍሎ ወጥቷል፣ እየታየ ነው። ሁኔታዎች ጥሩ አይመስሉም። በውጭ ያለው የዲፕሎማሲ እንትናቸው ዜሮ ውስጥ ገብቷል። እነዚህ የውጭ ጉዳይ ሚኒስትር ጽሕፈት ቤት ያሉት ደግሞ የውጭ ጉዳይ ስራ እንዳይሰሩ ነግሌክት ተደርገዋል። ጠቅላላ